5 ደቂቃ ብቻ የፈጀብኝ ምግብ። አንዳንድ ቀን እኮ ሆዳችን ማለት ነው በቃ አሁኑኑ ምግብ ስጭኝ፣ ኧረ እስክትሰሪ አልታገስሽም የሚለን ቀን አለ አይደል? ያ ቀኔ ዛሬ ነበረ እና ምን አደረግኩኝ? በመጥበሻ ላይ ዘይቱን አጋልኩኝ። ከዛ ሳልሳ ጨመርኩበት። ሳልሳውን ጥብስ አደረግኩትና እንደምታዩት እዚህ ጋር ቅመማ ቅመም ነው የጨመርኩት። ጨው ጨመርኩኝ፣ አቁላላሁት። ዘይቱ በስቶብኝ ቀንሼዋለሁ። በስቶ ነበር መጀመሪያ። እዚህ ጋር ከቻፕ ነው የምጨምረው። ከዛ ስኳር ጨመርኩኝ። ስጎ ሰራው ማለት ነው። ፓስታ ልቀቅል ሳይ ፓስታ አልነበረኝም። እዚህ ጋር የጨመርኩት ኩኪንግ ክሬም ነው። ሳማስለው ሽሮ መስሎ ቁጭ። ከዛ ፓስታ አልነበረኝም እንቀቀልኩኝ። ሼሪሃ ማለት ነው። ሼሪሃ ነበረኝ በባለፈው ኩሸሬ የሰራውበት። ከዛ እዚህ ጋር ቀቀልኩት። ይሄው እንደምታዩት ቀላቀልኩት። እውነት ሌላ ቀን ተጨንቄ ተጠብቤ ከምሰራው ምግብ ይልቅ ይሄ እጅ ያስቆረጥማል። 5 ደቂቃ ብቻ ነው የፈጀው። ሞክሩት፣ ሰርታችሁ ብሉና ስሙን ደግሞ አውጡለት። እስቲ ፒንክ ፓስታ፣ ነጭ ፓስታ አላቅም፣ ብቻ ስሩና ብሉ፣ ሞክሩት።